Let's go! Aydın loves you so much, man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest, the illest, the most fire! አዶናይ ሊመሰገን ይገባል። በእውነት እንግዲህ ይሄን ምስኪን ልጅ አገናኝቶታል። ልጁ እንደውም እንዲታገሉ ራሱ ሲታገሉ ብሎ አዶናይ እንዲታገሉ አድርጓቸዋል። አባትህ ማን ነው? እስቲ አባቴን እጠይቃለሁ ወደዚህ አፍሪካ ሀገር መጥቶ ነበር ወይ ምናምን የሚለው ራሱ ሞት ነው ካንተ የሚለየን ከእንግዲህ ወዲያ ብሎ ቃል ገብቶለታል። በጣም በሚገርም ሁኔታ እንግዲህ ይዞት ሽር ብትን እያለ ነው። ይመቸው ይሄ ምስኪን ልጅ በእውነት። የዚህ ሁሉ ውጤት ግን ሊመሰገን የሚገባ ሁሉን ነገር ግን የወሰደው አዶናይ ነው። በእውነት አዶናይ በጣም ምርጥ ልጅ ነው። በጣም እናመሰግንሃለን። ዋው ይሄ ልጅ ግን እንቆቅልሽ እየሆነብን እኮ ነው። አዶናይ በእውነት ምስኪኖች ቦታ የተቸገሩት ቦታ ያልገባበት የለም እኮ እንዴ። ዋው ይሄ ልጅ ደግሞ በማገናኘቱ በጣም የሚገርም ነገር ነው። አገራችንን እንግዲህ በሚገርም ሁኔታ አቀባበል አድርገውለታል። ደስ በሚል ሁኔታ በአድዋውም በሁሉም ነገር እንግዲህ ሁሉን ነገር እያስጎበኙት ነው ያለው። ይሄ በጣም ደስ የሚልና የሚመሰገን ነገር ነው በእውነት። ይሄ ምስኪን ልጅ ግን እንደዚህ መሆኑ በጣም ነው የለፋው። በዛ ላይ ቲክቶኩን እያጠፉበት ምናምን ሪፖርት እያደረጉበት ምናምን ነው። አሁን እንግዲህ አግኝቶታል። ቻንስ እሰጥሃለሁ አብሬህ ነኝ ብሎ ቃል ገብቶለታል። ቃል ከገቡ ደግሞ ቃል ገቡ ነው። እንደኛ እንደዚህ ምናምን አይሉም። እኔ ግን እቺ ሚስ ኢትዮጵያ ምንድነው እንደዚህ ላዩ ላይ ፍዝዝ ያለችበት እንዴ? በጣም የገረመኝ ደግሞ የሷ ነው። በነገራችን ላይ እኔ ራሴ በዚህ ሰዓት ነበር ፊት ለፊት መውጣት የነበረብኝ በዚህ ድፍረቴ በዚህ ወኔ። በዛ ላይ ደግሞ ራሱ አይሾ ስፒድን ነው የምመስለው። ስሙ ሊጠፋኝ ነበር ራሱን ስለምመስል እኔ ራሴ እውነት በዚህ ሰዓት ወይኔ ኢትዮጵያ በሆን ኖሮ ወይኔ ሲያንቀጨቅጭ ከትላንት ወዲያ እኮ ነው የተመለስኩት። ሁለት ቀን ብቆይስ ኖሮ እዛ ይሄ እንደ በቃ እኔም ፊት ለፊት ወጥቼ በቃ ይሄን ዜና ራሱ ፊት ለፊት ቁጭ ብዬ ነበር የምመዘግበው። ግን በቃ ተላለፍን። አልተሳካም። በእውነት በጣም ይገርማል። በዛ ላይ ከሄደበት ያለው ሁኔታ በጣም ደስ የሚል ሁኔታ ነው። ሁሉን ነገር እያየ ነው። ብዙ ቦታዎችን እያየ ነው ያለው። የሚያስተላልፈው መልእክት፣ ይዘዋቸው የሚሄዱት ቦታ፣ የህዝቡ አቀባበል ምናምን በአጠቃላይ ዌልካም ደስ የሚል ዌልካም ነው የተቀበሉትና በእውነት በጣም ደስ ይላል። ግን ብዙ ቲክቶከሮች ደግሞ ድምጥ ማጣቸው ተፍቷል። የሉም ከአዶናይ ውጭ ያዩት ቲክቶክ የለም። እንግዲህ አልዋጣሉ አላስቀርባላቸው። የዲባባ ቤተሰብንም እንደዚሁ አግኝቷል። እነ ጥሩነሽ ዲባባ ቤት ፋሚሊዎች በሩጫ እንግዲህ ያው ታዋቂ ናቸው። እነሱንም አግኝቷል። በጣም ደስ የሚል ጊዜ ነው እያሳለፈ ያለው። ምናልባት 2 ቀን 3 ቀን ይቆይ ይሆናል። አላቅም ምን ያህል ጊዜ እንደሚቆይ። ግን ባለው ሁኔታ አንጻር ግን እስካሁን ባለው ሁኔታ ሚስ ኢትዮጵያን ፍዝዝ እንዳለችበት መረጃዎች ወጥተዋል። ምስኪን ልጅም አብሮት እንግዲህ አልለይህም ብሎ ይዞታል። አድዋ ድሎችም በአስገራሚ ሁኔታ ጨፍረውለታል። ድፍረታችንን ወኛችንን ለማንም አልተገዛንም የሚለውን ወኔ ፊት ለፊት አይኑ እንዲያይ አድርገውታል። ብቻ እየተካሄደ ያለው ሁኔታ በጣም ደስ የሚል ሁኔታ ነው። ይሄንን ሁኔታ ግን አብይ አህመድ ይሄን ልጅ ልሰረው ብሎ መነጋገሪያ መሆን ስለሚፈልግ እሱም ምንድነው እሱ እንዴ እኔ ዜና ብሰራ ማለት ታያለም እንጂ ምናምን ብሎ ጉድ እንዳያደርገው መፈራው እሱ ነው። አይችልማ ብሏል። ውጣ ማለት ነው እንጂ ማሰረ የሊ ወንጀል አልሰራ። ለማንኛውም ግን በእውነት በጣም ደስ ይላል። ብዙዎቹ በጉጉት ሲጠብቁት ነበር። በጣም ብዙ ቲክቶከሮች አለን የት ነው ይንጣ እንቀበለዋለን ሲሉ ነበር። ግን የት ሄዱ? እነ ራቺ የት ሄዱ? እነ ሊያሾ የት ሄዱ? እነ አሹካ ለካ ወጥቷል። እነ ብቻ ብዙ ቲክቶከሮች እያየዋቸው አይደለም። ከአዶናይና ከዚህ ወጣት ልጅ የኢትዮጵያዊ አይሾ ስፒድ ውጪ ሌላ ያዩት ሰው የለም። በእውነት ሌላ ያዩት ቲክቶከሮች የሉም። እንግዲህ እንደኛ በቲክቶክ ላይቭ ላይ እየተከታተሉ ይመስለኛል። ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ የሱ ላይቭ እየተከታተሉ ነው ማለት ነው። አይዟችሁ እንግዲህ አንድ ቀን ግን እኔ ለትንሽ በእውነት በትንሽ ተላለፍን እንጂ ከኢትዮጵያ የተመለሱ ከትላንት ወዲያ ነው። ያው ብዙውን ጊዜ ሚዲያ ላይ እኔ እንደዚህ ስለማለፈልፍ ወይ ደግሞ ስለማላወራ ነው እንጂ 2 ቀኔ ነው ከተመለስኩ። ግን ይመጣል አይመጣም የሚለው ነገር አወዛገበኝ። አንዳንዴ ይመጣል ይላሉ፣ አንዳንዴ አይመጣም። ይመጣል አይመጣም የሚለው ነገር አወዛገበኝ እንጂ ለ2 ቀን እንደምንም ብዬ እንትን ብዬ ፊት ለፊት ቁጭ ብዬ እኔም ከሱ ጋር እንዲህ እስቲ ጩኸቴን ራሱ እንዴት ነው
እንዴት ነኝ ግን ታዲያ በዚህ ድምጽ ብገናኝ ከሱ ጋር በጣም የሚገርም ነበር። ብቻ አምልጦኛል። ግን በጣም ብዙ ነገር እንግዲህ እያስተዋወቀን ያለው ወደ 48 ሚሊዮን ተከታይ ነው ያለው እኮ በጣም በሚገርም ሁኔታ 48 ሚሊዮን። ምናልባት አሁን 48 49 ገብቶ ይሆናል። በጣም ብዙ ኢትዮጵያኖች ፎሎ እያደረጉት ነው። ሪከርድ መስበር አለብን ላይቭ ስትሪሙንም በፎሎም ከሌሎቹ አገሮች እኛ ኢትዮጵያኖች ሪከርድ መስበር አለብን እያሉ በሚገርም ሁኔታ እየተንቀሳቀሱ ነው ያሉት። ለሱም ያርግለት ለኛም ያርግልን። ሀገራችንንም አስተዋውቋል። ደስ የሚል ነገር ነው። በእውነት ደስ የሚል ነገር ነው። ጥሩ ቦታ ነው ይዘው እየሄዱትም ያለው እያየ ያለውም ጥሩ ነገር ነው። የሚያስተላልፈውም አሪፍ ነገር ነው። ስለዚህ ያሉ ሁኔታዎች በሙሉ በጣም ደስ የሚል ነገር ስለሆነ በጣም ሊመሰገን ይገባል። ስለዚህ አገራችንን በዛም ሆነ በዚህ በጥሩ መንገድ ከ48 ሚሊዮን ህዝቦች ከተለያዩ ሀገሮች ኢትዮጵያን አውቀዋታል፣ ኢትዮጵያን ደግሞ አይተዋታል ማለት ነው። እሱ ራሱ ኢትዮጵያ ማነች፣ የት ነች፣ ምንድነች እያለ ሲጠይቅ ነበር። ስለ ኢትዮጵያ ምንም ኢንፎርሜሽን አልነበረውም እና ድንገት አስቦ መሰለኝ እንደውም የመጣው። እንዲህ እኔ ራሴ በጣም ገርሞኛል። እንዴት ነው ኢትዮጵያን የማያጋት? ከጥቁር ህዝቦች እኮ ከአፍሪካ ውስጥ ኢትዮጵያ ነች እምብኝ አልገዛም ብላ የአድዋን ድግስ የአድዋን ድል የምታከብር ያለችው እንዴት ነው ያላወቃት ብዬ ነበር። ግን እንዳጋጣሚ ሆኖ በድላችን ቀን በድላችን ዋዜማ በዚህ ጊዜ መጥቶ ድሉንም ኢትዮጵያንም ቡናዋንም ሚስንም እሱን የሚመስል ወንድምም ስላወቀ በጣም ደስ የሚል ነገር ነው። በእውነት በጣም ደስ የሚል ነገር ነው። እንግዲህ አሪፍ ቦታ እየወሰዳችሁ የቀረውንም ጉብኝት እንዲያደርግ ለማለት እወዳለሁ። ምክንያቱም በኬንያም ነበር እያዩ ነበር ላይፍ ስትሪሙ ላይ ምን ያህል ነው ኬንያ ውስጥ የቆየው ምናምን ብዬ ነበር። 2 ቀን ብቻ መሰለኝ ኬንያ ውስጥ የቆየው ላይፍ ስትሪሙ 2 ቀን ነው ላይፍ ስትሪም ላይ የገባው። እንግዲህ ከዛ በኋላ ቆይቶ ሊሆን ይችላል። ብዙም የዛን ያህል አልተከታተልኩም። ግን እስቲ ኬንያ ምን ያህል ቆይቷል ኬንያ ነበር ስለሚል ስንት ቀን ቆይቷል፣ ኢትዮጵያ ስንት ቀን ነው የሚቆየው የሚለውን ነገር ሳይ ኬንያ 2 ጊዜ ነው ላይቭ ስትሪም የሚያስተላልፈው። ምናልባት እንግዲህ ወይ 2 ቀን ወይ 3 ቀን ይሆናል የቆየው ብዬ አስባለሁ። ብዙም ኢንፎርሜሽን የለኝም። ስለዛ ኢትዮጵያ ላይስ ምን ያህል ቀን ይቆይ ይሆን? ምንስ ያይ ይሆን? በምንስ ይደመም ይሆን? በጣም የሚገርመኝ ግን ለምንም ነገር መስሜ የለውም። ህዝቡ እየተንጫጫ እየተከበበ ያዘው በዚህ ጋር ምናምን እያለ እሱ በራሱ ዓለም ላይ ሌላ ዓለም ላይ ነው ያለውና ይሄም ልጅ ደግሞ ኢትዮጵያዊ አይሾስፒድም እንዲያገኘው የማድረግና እንደዚህ ደፋር እንዲሆን ወኔ እንዲኖረውም ትልቅ ስራ የሰራው በእውነት አዶናይ ዋው ምርጥ ስራ ሰርታል። ምርጥ ስራ የምርጦች ምርጥ ስራ ሰርታል። ይሄ ልጅ እንዲደፍር ያደረገው እንደሚኛ ሼም አለን የሆነ ሼማም ነገር ነን እንደዚህ የሆነ ለነገሮች እንትናለን። እነሱ ግን ለምንም ድንጊ ምንም እዚህ ጋር ይጮሃሉ፣ እዚህ እንትን ይላሉ፣ እዛ ጋር ይፈሳል፣ እዚህ ይወርዳሉ ምናምን እዚህ ጋር እንትን እሱ ለምንም በራሱ ዛቢያ በራሱ እንትን ላይ የሚሄድ ነውና ይሄ ደግሞ የሰዎችን ትኩረት እንዲስቡ ያደርጋቸዋል። የራሱ እንትን ስለሆነ ሲስተም ስለሆነና በጣም ደስ የሚል ነገር ነው። አሪፍ ነገር እንድታሳዩ ስላደራ እንላለን። በተረፈ ደግሞ ለአዶናይን አመስግኑልን። አዶናይ የተመሰገነ ይሁን። ይሄ ልጅ ብዙ ስራ ሰርቷል፣ ብዙ ነገሮችን አድርጓል፣ በጎ ነገሮችን። አሁንም ደግሞ ይሄ ልጅ ስላገናኘው አዶናይ በድጋሚ ያያዞላ በሚለው አመሰግናለሁ። ያያዞላ